አጫጭር የስፖርት ዜና ይዤ ቀርቤያለሁ። የስፖርት ዜና ከጉራጌ ጋር ከስራ ቦታ ስራ ግድ ነው ወገን። ከላይ የምትመለከቱት ተጫዋች ለማስፈረም ሲቲ 120 ሚሊዮን ፓውንድ አንደርሰ ነው። ለማንኛውም ለሚቲንግ አፎረስ በቃ ኧረ ተው ልብ ግዛ ሲቲ ገንዘብ ቅጠል አይደለም ተው። አይ ጉራጌ ወደ ወልቂጤ ብትወርድ ስንት ሄክታር ቆጮ ገዝተህ በዛ ላይ በሬ አደልበ የመስቀልና ያረፋ ብትቸበችብ ስንት እኮ ነው። ኧረ ተው ሸምስ ኦማር ዘይት አለ። አንድ የስፖርት ዜና እያቀረብኩ ነው። እጨርስ በቃ የትም እንዳትሄዱ እና ሲቲ ተው ልብ ግዛተው። ይሄ መቶ እኮ ይዘህ መካቶ እኮ ብትገባ ስንት እኮ የሚወልድ ነው። ተው ሲቲ ልብ አርግተው እና በቃ ይሄን ይመስላል። ወደ ስራ ይመለስ። አሁን ድሜ ስንት ይትን ነው የፈለግ ኦማር ዘይት አለ ግን የዱቤ ነው። ይሄን የዱቤ ያው ጉራጌ እንግዲህ ያላቸውን የስራ ፍቅርና ገንዘብ ላይ ያላቸውን አመለካከት እንግዲህ ተመርኩዞ ነው ወንድማችን ሐሳብ የሰጠው ማለት ነው። እንግዲህ ተው አደብ ግዛ ብሩ ተወዷል ቆጥ ምናምን። ሰላም እንደናችሁ ቻናል ቤተሰቦች፣ እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንግዲህ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ልጅ ዳውድ እንግዲህ ባለፈው ያለኝን የሰማችሁ ካላችሁ በጣም እኔ እንጃ በጣም በተደጋጋሚ አልፈታኝ ብሏል። እኔ ባለፈው እንግዲህ ጸጉሩን አሳምሬ እየላኩ ነው ሁሌ ሲመጣ ማለት ነው። ግን እኔ ያው የጸጉር እንደ ባለሙያ ኤቲክሱ ስለማይፈቅድልኝ ነው እንጂ ምንም ነገር ማድረግ ይችል ነበር። ልጅ ዳውድ እንግዲህ ይሄን ነገር በጣም እየደጋገመብኝ ነው። እኔ በሞራሌ ላይ በጣም እየተረማመደብኝ ነው። ግን ደግሞ ልጅ ዳውድ የምር ነው የምልህ አባይ ቲቪ ላይ ሄጄ ጠይቄያቸው ነበር። ሰሞኑን ሮናልዶ ያው አምባክ እንዳለ ሁላችሁም ሰምታችኋል ብዬ አስባለሁና ወደ ፖርቹጋል አምባክ ብለዋል። አሁን ደግሞ ወደ ኢትዮጵያ ሰሞኑን እንደሚመጣ ነግረውኛል። ኔይማርም እንዲሁ ከዓለም ዋንጫው ስለተሰናበተ በጊዜ በቅርቡ ይመጣል ብለውኛል። ሜሲ ደግሞ እንግዲህ የዓለም ዋንጫውን ይዞ ሻምፒዮን ከሆነ በኋላ ወደ ኢትዮጵያ ይመጣል። ያኔ ኮንታክት አድርገናቸዋል። ኦልሬዲ ዌብሳይትን ተጠቅመው ቡክ ያደርጋሉ። አንተ ያለህበት ቦታ ድረስ መጥተው ጸጉራቸውን እንዲሰሩ እናረጋለን ብለውኛልና አባይ ቲቪዎች በዚህ አጋጣሚ በጣም ማመሰግነው። ሰርቼ አሳያለሁ። ደግሞ እኮ የሆነ አይነት ዕውቀት አለው የሚገርመው ልጅ ዳውድ ስለ ጸጉር ማለት ነው። ላይክ ፌድ ነው የምሰራችሁ ምናምን ቅርጽ ብቻ ምናምን ነገር ይላልና አዶናይ ምናምን ብቻ አዶናይ ያልከው ፓርት በጣም ተመችቶኝ እኔ ራስ ሪፖስት አድርጌዋለሁ። ግን በቃ ይበቃል፣ የምር ይበቃል። በጣም እኔ ሞራሌ እየተጎዳ ነው እና አባይ ቲቪ ላይ በቅርቡ ቀርቤ አሳያለሁ። እንግዲህ እንደሰማችሁት ነው ቪዲዮ ማለት ነው። ግን እናት የተናገረው ሐሳብ እንግዲህ ሁላችንም እንግዲህ ልጅ ዳውድ በተለይ በኤአይ አባይ ቲቪ እንግዲህ ለክርስቲያኖ ሮናልዶ እና ማይክ ጃክሰን እንዲሁም ቦምባርሌ ጃማይካዊ ዘፋኝ ለሊዮኔል ሜሲ እንግዲህ በኤአይ እንግዲህ የጥበብ ልብስ አስለብሰው እንግዲህ ኢንተርቪው ሲያደርጋቸው ነበር። ከመጡ ደስ ይለናል። እኛም እኔ እንጃ ሊሳካ ይመስላችኋል? ኢትዮጵያ ውስጥ አደንት ነው አላውቅም። እንግዲህ ሰዶ ማርሻል አርትስ ተከበራችሁ የኢትዮጵያ ሕዝቦች እንግዲህ ውድድሩ ለማድረግ ከዚህ በፊት ብዙ ተስማምቼ ነበር። ግን ትናንትና እንዳያችሁት ልጁ እንቁራሪቱ ሳሉ ውስጥ ገብቶ ፕሮፌሽናል በሆነ ወይ ዲስተርብ ስላደረገኝ ከዚህ ጋር እኔ መጣላት ለእናንተ ለክብራችሁ ለኔ ክብርም ፕሮፌሽናል የሆነ ፋይት ማድረግ ስለማልፈልግ አገር ጥዬ ወጥቻለሁ ለመዝናናት። በቃ ውድድሩ ትቼዋለሁ እንዳትጠብቁ። ለምን ጌታቸውም ስደውልለት የለም እሱም አገር ጥሎ ጠፍቷል። ዓለም አቀፍ እውቅና አግኝቷል። ፕሮፌሽናል ፋይት ነው የምናደርገው ብለን ተስማምተን ያለ ገንዘብ ነበር ይሄንን ፋይት ላደርግ የምፈልገው ማለት። አሁን ግን እንደውም ክራይቴሪያ አስቀምጣለሁ። እኔ አሁን ለመመለስ እየሄድኩ ነው። ወደ ዱባይ እየሄድኩ ነው። የዱባይ ሰዎች እንግዲህ ያው ተሰልፋችሁ ጠብቁኝ። የዱባይ ሰዎች ተሰልፋችሁ ጠብቁኝ። አሁን ግን ክራይቴሪያ አቀርባለሁ ማለት ነው። እኔ ልመለስ የምፈልገው አንድ ፕሮፌሽናል ፋይተር ከሱ ውጪ ሌላ ፕሮፌሽናል ፋይተር። ለምን ይሄ ፕሮፌሽናል ነው፣ ምንም የሚችለው ነገር የለም። መጀመሪያም አይመጥነኝም ብዬ ነበር። ከማይመጥነኝ ሰው ጋር እኔ ፋይት አላደርግም ማለት። ሁለት ደግሞ ምንድነው ገንዘብ እፈልጋለሁ። በጣም ቢያንስ 100 ሚሊዮን ብር እፈልጋለሁ ማለት ነው። ጨዋታው ደግሞ የት እንዲሆን እፈልጋለሁ? አዲስ ስቴዲየም 70,000 ሰው በሚችለው ስቴዲየም እንዲሆን እፈልጋለሁ እንጂ እንደዛ ካልሆነ ተመልሼ አልመጣም። ወደ ዱባይ ጉዞ ቀጥያለሁ። ደህና እንደሰማችሁት ነው እንግዲህ ሰዶ ማርሻል ቢያንስ 100 ሚሊዮን እፈልጋለሁ ካልሆነ አልወዳደርም አገር እየጠፋለሁ እያለ ነው። እንግዲህ እናንተ ምን ትላላችሁ? እናንተ ብትሆኑ ተስማማላችሁ? ጋይስ እስኪ ስሙትና ኮሜንት አብረን እናነባለን።
ለምን እሮጣለሁ? የሚለው እንግዲህ 90 ሚሊዮን ኖሯችሁ ራሳችሁን ጎይታ ያያችሁ ተባሉ ተሰጥቷችሁ 90 ሚሊዮን ምን ታረጋላችሁ? ምንም ሳይሰጠኝ ልሮጥ የተዘጋጀሁት እኔ ሲጀመር አመጣጤ ካመር ነው ያመት ፍሪልኝ። ያው 90 ሚሊዮን ቢሰጣችሁ ምን ታረጋላችሁ? እናንተ እስቲ ሐሳባችሁን ተናገሩ። ማን ነው የሚመጣ ሰው አለ? አንተ አትከፍትም? አውቃለሁ እዚህ እንደሆንክ። ምንድነው? ማናት? አዎ ባለቤቴ ነች። ምን? ለምንድነው ባልትራ እንደሆንክ ያልነገርከኝ? በእናትሽ ባሌን ተይልኝ። ከሱ ውጪ እኮ መኖር አልችልም። እኔ የማውቀው ነገር የለም። ባለትዳር መሆኑንም አልነገረኝም። አውቃለሁ ባሌ ምንም አያውቅም። አንቺ አሳስተሽ ነው እንጂ የሚሆነው። መጀመሪያ እኔን ከመናገርሽ በፊት ባልሽ ምን አይነት ሰው እንደሆነ ማወቅ አለብሽ። አይመለከትሽም። ባሌ ምን አይነት ሰው እንደሆነ አንቺ አትነግሪኝም። ብቻ ከባሌ አጠገብ ዞር እንድትይ ነው ማስጠነቀቅሽ። እየነገርኩሽ ነው። ባለትዳር መሆኑን አልነገረኝም። ምንም የማውቀው ነገር የለም። እህት የለሽም? እባክሽ እሱን አጥቼ መኖር አልችልም። ካጠገቡ ራቂ። የኔ እህት አይንሽን ግለጪ። እኔ እንደዚህ አይነት ሴት አይደለሁም። እሺ ምን ላድርግ? ከምታስቢ በላይ አፍቅረዋለሁ። ሴት ነኝ፣ ይገባኛል። አንዳንዴ ስናፈቅር በጭፍን ነው የምናፈቅረው። ይሄን ነገር ደግሞ በቃ ልትይ ይገባል። ግን አፍቅረሽ ታውቂያለሽ እንዴ? ምን ማለት ነው? ሰው አይደለም? እየጠበኩሽ ነው። አንሄድም? አንዳንዴ እንደ እብድ ከመጠን በላይ ስታፈቅሪ ከመታዘዝ ውጪ ምንም አማራጭ የለሽ። ለማንኛውም ነው ቪዲዮ እንዳያችሁት ነው እንግዲህ በባሏ ላይ እንግዲህ ሌላ ሚስት ተገንቶ እና የሚገርመው እንግዲህ ሌላ ሚስት ያያየችው ግን ባለቤቷን ልቀለው አልፈለገችም። እንግዲህ ባንክ አካውንትሽ ላይ ስንት ብር አለ? 5 ሚሊዮን። የዚህች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስልሻል? 25 ብር። የባንክ አካውንት ስንት ብር አለ? ታስደፋኝ ነው እንዴ? አልናገርም። ሰላም ነው። የዚህች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስላችኋል? 15000። አንቺስ? 45000። እሺ አንቺ የባንክ አካውንት ውስጥ ስንት ብር አለ? የዚህች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስላችኋል? እንጃ 50000። 50000። የዚህች ልጅ የባንክ አካውንት ውስጥ ስንት ብር ያለ ይመስልሻል? 30000። ለማንኛውም ያው እንግዲህ ሰው የውስጡን ማወቅ አንችልም ማለት ነው። የሰውን በውስጡ ትንሽ ኖሮት ብዙ አለው ልንል እንችላለን። ብዙ ኖሮት ደግሞ ትንሽ አለው ልንል እንችላለን። ስለዚህ የውስጣችንን የሚያውቀው ፈጣሪ ነው ለማለት ነው። ኧረ እናቴዋ መሸጎር ነበር። ምንድነው የሚያቀለብልሽ? ኩክናም ደግሞ ታማትባለች። ዝም አንቺ ዳቧም አርፈሽ አትቀመጪ። ለነገሩ ተገደፈልሽ ይከካልኝ ወስዶ ዝም በይ እንጂ ክምር አቋም ዝንጅብል ፊት ማዘር አይረብሹኝ። ዝም በይ አንቺ እንዴ! ኧረ ማዘር 500 ሺህ ገቡ እኮ። ለምን ነው ፊትዎትን ማያሳዩን? ይሄን ግመል ፊት ሰው እየውለ ነው። ኧረ ግድ የለም እንየው ማዘር። አዎ 500 ሺህማ ቴንኪው ብያለሁ። ይዩት እንጂ እንደው እንዲህ ቆንጆ ነው ማዘር። ኧረ ንቅ ያርግ ነኝ እንዴ። ለማንኛውም ማዘር በቲክቶክ የምታውቁት እንግዲህ ኧረ እናቴው ወንድ እንግዲህ ኧረ ይሄን የሚያክል ዕቃ ትቼ ነው አንቺን ወንድ ነው ወንድ ነው። ያላወቃችሁ ሰው ካላችሁ ብብታዋ ምን ትላለች? ዝም በይ ሸምበቆ አቋም አብዛኛው ሸፍኖ ስለሚሰራ ነው ለሰው ያው 500 ሺህ ሲገባ አሳይቷል ማለት ነው። ፊቱን ያላመናችሁ ወንድ ነው። ኧረ እባክሽ ደወለ በእናትሽ ምን ልበለው? አሪፍ ፒካፕ ላይ ደወለ አሪፍ ፒካፕ ላይ ጀግራ አባ ኩብላ እንዴ አባ ኩብላ እንዴ ለበን በረገድከው አባ ህፃን አባ ህፃን እንዴ አጫውቻው አለኝ አጫውቻው እርፍ ሌላ ነገር አባ ጭቃሸን ሆነ እንዴ አባ ጭቃ በእናትሽ ሌላ እስካሁን አልገባውም የነገርሽው ነገር አንቺ ልጅ ነው የመጨረሻው ማለት ይልክባል አባ ደነዝ ነህ እንዴ
ዲነት እየጠበቀሽ ነው። በቃ አለቀ። እናቴ አይገባውም ምንም። ለማንኛውም ያው አንድ ሰው እንትን ለማስፈልጉ ራሳችሁ ብታዋሩ ጥሩ ነው። እሷም ሙሉ ያዘችባት ሰው የጋሽ ከበደ ልጅ ነሽ አይደል? እኔን ሳይቀር ኮርኩማ ያደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር የምትዩ። ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ ትልቅ ሰው ሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱ እውነት ብለዋል። አሁን የዘንድሮ ሴቶች ግን በጣም የምታስገርሙኝ ከመኑ የባህር ዳርቻ ላይ እንደምትጠልቀው ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ግን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻየቄ ተመችቶታል። አንቺ ነው እስቲ አስከፊያቸው እስቲ። እሺ አስከፍላለሁ። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ። ከነሱ በላይ ያበራች ስለሆነ ነው። ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች ልብስ ለብሰው የተራመዱ ነው የሚመስለው። አንቺ የሰው ፓኬት። እኔማ ፈጣሪ ለምሳሌው ላይ ፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳብሽ እኮ ይሄ ጺሙን ተላሽቶ ቸክር እንዳላገጭ የሸከረው እጄ ላይ ሲያርፍ እንትሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝም። እያደር ነው የሚገባሽ። እሱ እንኳን ተይው። እኔ ምንሽ ለምን በቃቲም ቤት ሰሞኑን ምሳ እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታሪያለሽ ምናምን ብቅ በይ እስቲ። እሺ ብቅ እላለሁ። ብቅ በይ በቃ ብቅ ጥልቅ የቃሚ ነገር ሀጅሬው ዛሬ ማመሻ ባንኳኳ ብሩን አልሰማልከኝ እኮ እና በምን ገባ? አጥሩ ዘዬ እኮ ነው የገባሁት። ለምን ባጥር ትገባለህ? አትደውልልኝም? ስልኬ ዘግቶ ነው አባዬ። እሺ አሁን ና ግባ። ምኑን ገባሁት? በሩን ክፈትልኝ እንጂ። ለካ በሩ ቁልፍ ነው። በልሽ እዛው ጠብቅ። በእናትህ ቶሎ ክፈትልኝ። ቤት ገብቶ እንግዲህ በር ነው ይላል። አንዳንድ ሰው ሲቅም ይመረቀናል እንባለው እንደዛ ነገር ነው መሰለኝ። ደህና ነሽ? ሰላም ነው? አንድ ጥያቄ መጠየቅ እችላለሁ? ባንቺና በአዲስ አበባ መካከል ያለው ልዩነት ታውቂያለሽ? አላውቅም። እንዴት እስከዛሬ አታውቂም? አዲስ አበባ የኢትዮጵያ ዋና ከተማ ነች። አንቺ ደግሞ የሊበላ ዋና ከተማ ነሽ። ቆንጆ ነሽ። አመሰግናለሁ። እንታውቅ እንችላለን? ይቀበላል። ኢልዳራ እንግዲህ ሲሄድሽ እዚህ እና ብዙ ጊዜ ትመጫለሽ? እንዴ ማስተካከል ታይልኛለሽ? ይሻላል። አይቻልም ካልሽ ቀጥታ ምንሰር ሚሽን አኮምፕሊስ አለ። ሰላም አንድ ጥያቄ ልጠይቅሽ። ታይታኒክ ጃክ እና ሮዝ አላቸው። ጣሊያን ሮሚዮ እና ጁሊየት አላቸው። ኢትዮጵያ ማንና ማን አላቸው? ሞክሪ። እሺ ሞክሪ። ታውቂው እኔ ናቸው ያለነው። ሰላም ይቀበላል። እሺ ላኪ ስልክ ይቀበልሽ። ሰላም ነው። መቀመጥ ይችላል። አንድ ጥያቄ ልጠይቅሽ። ሚሽን አኮምፕሊስ ስምሽ ጉግል ነው? በቃ ነገሩ አለቀ እኮ። እና እንዴት ሁሉ የምፈልጋቸው ነገሮች ሁሉ እንዴት አንቺ ጋር ሊኖሩ ይችላሉ? ምረን ፍቅር እባላለሁ። ሄደን ስልክ እንላት። ሚሽን አኮምፕሊስ ይሄውላ ነው። በጤና አይመስለኝም። ምናልባት ፍራንክ ካልሆነ እውነት ነው ብላችሁ ታስባላችሁ?
እንዴ ምንድን ነው አሳፈሩ ነው ምን ትላላችሁ? አባቴ እየለጠጠ ነው ይለጠጣል። ይሄኛው መኝታ ቤት ላይ ብቻ እንጂ እዚህ ስቴዲየም ላይ አልነበረም። ብቻዬ ለማንኛውም በዘንድሮ የዓለም ዋንጫ የታየ ክስተት ነው። እንግዲህ የዓለም ዋንጫ እንግዲህ ብዙ አስገራሚ ነገሮችን እያሳየን ነው። እንግዲህ የከተቱ ክስተቶች አንድ ነው ብለን ይዘነዋል ማለት ነው። አቤት ምን ልታዘዝ? እኔ የምልህ ቶይሌት አለ ቶይሌት አለ? ሽንት ቤት እንዳይሆን ይሄ ነገር ሽንት ቤት እንዳይሆን ማለት አልተጀመረ ቶይሌት ምን ማለት እንደሆነ ገብቷል? ምን ማለት ነው አልገባኝ። ሽንት ቤት አለ እንዴ እያልኩ እሱ ነው እንዴ? አለ ና በዚህ ጋር አለ። ምግብ መስሎ ነው አዲስ ምግብ መስሎኝ ነው። ምን መሰላችሁ ሰውዬው አስተናጋጅ ነውና እርግጥ ብዙ ማነጋገሩ ትንሽ ቶይሌት ሽንት ቤት እሱ አስተናጋጅ ስለሆነ ሌላ ምግብ መስሎት ነው። አብሮ አደግ ሲገናኝ መዋን አብሮ አደግ ሲገናኙ ሰላም ነው እንደማይተዋወቅ ሰው ልንተላለፍ አብሮ እንዳልተማረ አብሮ እንዳላደገ ያው ትልቅ ሰው ሲኮን ብዙ ሀሳብ አለ። ለዛ ነው እንጂ አስተፍታችሁ ረጅም ጊዜ ከተገናኘ ምን ላይ ናችሁ? ምን እየሰራ ምን እኔ ኤሌክትሪሻን እንኩላችሁ ኤሌክትሪሻን ሪስክ ነው። ምንድነው ሪስኩ? ምን የወፍ ህይወት የጦጣ ህይወት ወጥቶ መቅረት አለ፣ ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። ምንድነው የሚወራው ነው መስሎ ነው። ለአንድ ነገር ጣጣ አድርጌ እኮ 50 ሺህ ነው። አንድ ነገር ሰርቼ ተገናኝቼ እኮ 100 ሺህ ነው። ምን ማምራቀጥ ነው? ማምራቀጥ የሀብታም ሀብታም ጋር እኮ ነው የምሰራው። አዎ እንዴ መስሎ እኮ ነው። አንቺስ ምን ጀመርሽ? ቆይ እኔ እዚህ ትልቅ ሆስፒታል ነርሲንግ ገባሁ እኮ በተማርኩበት። ነርሲንግ ለዶክተር ማሽቀበል መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ የምለው ሳትዋሺ ነው የምንነግሪኝ። እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከም አለ። የከተማው ነዋሪም እንዳለ እናንተ ጋር ነው የሚታከመው እና ሙሉ ህዝቡ እናንተ ጋር ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንከት አላየሽም? ታጣይ እሱ የሚወራው ነው። ትንሽ የልጅ ህፃን ልጅ አባብዬ በዛ ላይ አዳርም ኦቨርታይም ምናምን ምን ሻንተስ ምን ጀመረ? እኔማ አላረደ ባላምስኮ ኮቦት ታች ቅያሱ ጋር ያለ ግብዳ እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው። አልፈርድም። እናንተ ከምትሰሙት ነው ጀጅ የምታረጉት፣ ግን እንደዛ አይደለም። ባላምስኮ ኮቦት በልተህ ታድራለህ። ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነገራችሁ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው። ሁሌ ከፈረንጅ ጋር ፈረንጅ ባይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው በቃ። እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ ምንዛሬ ጥሩ ነው ለምን አመነዝር ጠፋብኝ። አይ አብሮ አደግ ነገር። ለማንኛውም እንግዲህ አብሮ አደጎች ሲገናኙ እያያችሁት እንዳያችሁት ነው። እንግዲህ ሁላቸውም እንግዲህ እንዴ አሁን ቅጥር የምናውቀውኛ እንጃ 20 ሺህ ብር ምናምን 50 ሺህ ብር የምን 50 ሺህ ብር 250 ሺህ ብር